በትግራይ እየተባባሰ የመጣውን ወታደራዊ አፈሳ ተከትሎ በርካታ ወጣቶች ጉዳት እየደረሰባቸው መሆኑ ታወቀ። የግዳጅ አፈሳው ካመጣው ጣጣ ጋር በተያያዘ ወጣቶች በቁጥጥር ስር ከዋሉ በኋላ አንድም በተሽከርካሪ በመጓጓዝ ላይ ያሉ ለማምለጥ ወይንም ደግሞ በማሰልጠኛ ጣቢያ ውስጥ እንደዚሁም በማቆያ ቦታዎችም እያሉ ለመሸሽ በሚያደርጓቸው ጥረቶች ለከፍተኛ ጉዳት እየተጋለጡ መሆኑን የቢቢሲ ትግርኛው ክፍል ድረገጽ ዘገባ አመላክቷል። በዕለቱ በጥንቅራችን ከተያዙት መረጃዎች መካከል ነው። በትግራይ ክልል ህወሓት የፈጸመው እስር ቁጣ ቀስቅሷል። የእንደርታ ተወላጅ የሆኑት የ76 ዓመት አዛውንትና በነባር የህወሓት ታጋይ የሚታወቁ እናት አሃዛ ህሉፍ ህወሓት ላይ በሰነዘሩት ትችት የተነሳ ለእስር መዳረጋቸው ብዙዎችን አስቆጥቷል። ሰላም ጤና ይስጥልኝ ክቡራን አድማጮች፣ አብራችን ስትቆዩ እነዚህና ሌሎች መረጃዎችን ታደምጣላችሁ። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ እንዲሁም ቪዲዮንም ላይክ በማድረግ ጀምሩ። በቀጥታ ወደ ዝርዝር መረጃው። ወታደራዊ አፈሳው ጣጣ አስከተለ። በትግራይ እየተባባሰ የመጣውን ወታደራዊ አፈሳ ተከትሎ በርካታ ወጣቶች ጉዳት እየደረሰባቸው መሆኑ ታወቀ። የግዳጅ አፈሳው ካመጣው ጣጣ ጋር በተያያዘ ወጣቶች በቁጥጥር ስር ከዋሉ በኋላ አንድም በተሽከርካሪ በመጓጓዝ ላይ ያሉ ለማምለጥ ወይንም ደግሞ በማሰልጠኛ ጣቢያ ውስጥ እንደዚሁም በማቆያ ቦታዎችም እያሉ ለመሸሽ በሚያደርጓቸው ጥረቶች ለከፍተኛ ጉዳት እየተጋለጡ መሆኑን የቢቢሲ ትግርኛው ክፍል ድረገጽ ዘገባ አመላከተ። ቢቢሲ ከተጎጂዎች ቤተሰቦች ከወታደራዊ ስልጠና ያመለጡ ወጣቶችንና የሕክምና ሰነዶችን እንዲሁም አንዳንድ መረጃዎችን አገላልብጬ ተመልክቻለሁም ሲል በዚህ ዘገባ አስታውቋል። የክልሉ ሰላምና ደህንነት ቢሮውን አናግሬያለሁ ያለው ቢቢሲ በትግራይ ውስጥ ለጦር ኃይሎች የተመለመሉ ወጣቶች እየሰለጠኑ መሆኑን አምኖ ነገር ግን ደረሱ በሚባሉ ጉዳቶች ዙሪያ የሰጠው መረጃ አለመኖሩንም አመላክቷል። የቀደሙት መረጃዎች ወጣቶች በግዳጅ ሲወሰዱ ከተሽከርካሪዎች ላይ ዘለው ለማምለጥ በሚያደርጓቸው ሙከራዎች የጉዳት ሰለባ እንደሚሆኑና አካላዊ ጉዳቶችንም ጭምር እንደሚያስተናግዱ እንደዚሁም አንዳንድ ጊዜ ለማምለጥ ሞክረው የተያዙ ከባድ አካላዊ ድብደባም እንደሚገጥማቸውም አመላክተዋል። በዚህ ድብደባና ለማምለጥ በሚደረጉ ጥረቶች በሚደረገው አካላዊ ጉዳቶች አንዳንዶች ሆስፒታል ጭምር የተኙ መሆኑም ታውቋል። በተጨማሪም ወጣቶች ማቆያ ቦታ እያሉ ለመውጣት በሚያደርጓቸው ጥረቶች ለጠባቂዎች ከፍተኛ ገንዘብ እየከፈሉ ለመውጣት እንደሚገደዱም ታውቋል። ወጣቶቹ ጦር ግንባር እንዳይሄዱ ለማዳን የማስለቀቂያ ክፍያውን የሚፈጽመው ቤተሰብ ነው። አሰሳው የስራ ቦታዎችን በተለይ ደግሞ በጉልበት ስራ የሚተዳደሩና በማዕድን ማውጣት ስራ ጭምር የተሰማሩትን ወጣቶችንም ኢላማ ያደረገ መሆኑን ቢቢሲ አመላክቷል። በወርቅ ማውጫ ቦታዎች ወጣቶች በስፋት የሚሰማሩ መሆኑን ያመላከተው ቢቢሲ ይህን የሚያውቁ ታጣቂዎች ተሽከርካሪዎችን አሰማርተው ከበባ በመፈጸም በርካታ ወጣቶችን አስገድደው በመኪና በመጫን እንደሚወስዷቸውም አክለዋል። ይህ ሁኔታ የክልሉን ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጀነራል ታደሰ ወረደን ከስልጣን ከተወገዱ በኋላ በከፍተኛ ደረጃ ተስፋፍቶ ቀጥሏልም ተብሏል። በአካባቢው ወርቅ ማዕድን ማውጣት የሚሰሩ ወጣቶች ትንሽ መኖሪያ ቤት ነገር ከልሰው እዛው ያድራሉ። እንደተለመደው በሰኔ ወር መግቢያ በነበሩ ቀናት በቦታው የቀን ስራቸውን አጠናቀው መኝታ ላይ የነበሩ ወጣቶች የገጠማቸው ክስተት ግን የተለየ ነበር። በአካባቢው ሰዓት አቆጣጠር ከንጋቱ 11 ሰዓት ተኩል ላይ አካባቢው በታጣቂዎች ተከበበ ያለው ቢቢሲ በዚያ ሰሞን 180 ወጣቶች በ25 ታጣቂዎችና በ4 ፖሊሶች ታፍነው ተወሰዱ። በአካባቢው ባለ አንድ ትምህርት ቤትም እንዲቆዩ ተደርገው በመጨረሻም ተጭነው ወደ ወታደራዊ ማሰልጠኛ ጣቢያዎች እንዲሄዱ የተደረገ መሆኑንም ዘገባው አመላክቷል። ወጣቶቹ በ3 አውቶቡሶች ተጭነው በማዕከላዊ ዞን ኔቤሌት አቅራቢያ ወደሚገኘው ሴጉህ ወደሚባለው ወታደራዊ ማሰልጠኛ ካምፕ ተወሰዱ በማለት ምንጮች የመረጃውን አድርሰውኛል ሲልም ቢቢሲ ትግርኛው ክፍል በዚሁ ዘገባው አክሏል። ይህ በእንዲህ እንዳለ ማርያም ሸዊት ወደ ተባሉት ቦታ ሲደርሱ አንዳንዶች ለማምለጥ ሙከራ በማድረግ የጉዳት ሰለባ ሆነዋልም ተብሏል። ለማምለጥ በሚፈጠረው ግብግብ በወጣቶቹ በታጣቂዎች ተኩስ እንደሚከፈትባቸው እንደዚሁም ከተሽከርካሪዎችም ጭምር ወድቀው ለከፋ አካላዊ ጉዳት እንደሚዳረጉም ታውቋል። ይህ በእንዲህ እንዳለ ህወሓትን የተቃወሙ የ76 ዓመት አዛውንት መታሰራቸው ሲሰማ ህወሓት የፈጸመው እስር ቁጣን ቀስቅሷል። የእንደርታ ተወላጅ እንደሆኑ የተነገረላቸው የ76 ዓመት አዛውንትና የነባር ህወሓት ታጋይነት የሚታወቁ እናት አሃዛ ህሉፍ በሰነዘሩት ትችት ለእስር መዳረጋቸው ብዙዎችን አስቆጣ። በማህበራዊ ሚዲያ አቶ ጌታቸውን ጨምሮ በርካቶች ተቃውሞም እያሰሙ ይገኛሉ። አዛውንቷ በክልሉ ስላለው የፍትህ እጦት፣ የመልካም አስተዳደር እክልና የፖለቲካ ብልሽት አስመልክተው በሰጡት ቃለ መጠይቅ የተነሳ ስለመታሰራቸው መረጃው ያመለክታል። ከ6 ቀናት በፊት አዛውንቷ ለአንዳ ሪፖርት ለተሰኘ ትግርኛ ቋንቋ ለሚቀርብ ዲጂታል ሚዲያ ለሰጡት ቃለ መጠይቅ ተከትሎ በእስር መዳረጋቸውን መረጃው ያመለክታል። አዛውንቷ ቃለ መጠይቁን በሰጡ በ3ኛው ቀን በህወሓት ታጣቂዎች መወሰዳቸውንና መታሰራቸውን ምንጮች አረጋግጠዋል። አዛውንቷ ለቃለ መጠይቁ ለምን ልጆች ወደ ጦርነት ይገባሉ በሚል መጠየቃቸውና መናገራቸውን ተከትሎ ለእስር መዳረጋቸው ተነግሯል።
ህወሓት ከሰሞኑ የወታደራዊ እንቅስቃሴና ምልመላን ጨምሮ ቡድኑ በሚያደርጋቸው ውሳኔዎችና ክንውኖች ላይ ተቃውሞ የሚያሰማ ከ20 ዓመት እስከ ዕድሜ ልክ የሚያስቀጣ አፋኝ ህግ ማውጣቱ የሚታወስ ነው። ይህ የህግ በወጣበት ሰሞን እኒህ እናት በንግግራቸው የተነሳ መታሰራቸው ታዲያ ቁጣን የፈጠረ ሆኗል። አዛውንቷ እንዲለቀቁ የሚጠይቅ በማህበራዊ ሚዲያ የትሬንድ እንቅስቃሴ በርከት ብሎም ታይቷል። አዛውንቷ ግን አሁንም ድረስ በእስር ላይ እንዳሉም እየተገለጸ ነው። የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትና አሁን የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳም ጉዳዩን ዛሬ አንስተዋል። አቶ ጌታቸው በይፋዊ ፌስቡክ ገጻቸው ከእስሩ ጋር በተገናኘ አንድ መልእክት ዛሬ አጋርተውም ታይተዋል። አቶ ጌታቸው የአዛውንቷን ምስል አያይዘው በትግርኛ ባወጡት ጽሁፍ የልጆቻችንና የልጅ ልጆቻችንን ሞት ይብቃን ብለው መጮህ ወንጀል የሚሆንበት ትግራይ ከተፈጠረች ሰነባብታለች ብለዋል። አንዳንዶቻችን አውቀንም ይሁን በስህተት ለዚህ ሁኔታ መፈጠር አስተዋጽኦ አበርክተናል፣ እጅግ ያሳዝናል፣ ያሳፍራልም ሲሉ ጽፈዋል። የ76ቶቹ አመራሮች ልጆች በስርቆትና በዘረፋ ሲበለጽጉ በጦርነት ልጆቻቸውን ያጡ የ76 ዓመት አዛውንት እናት ግን ወደ ወህኒ ቤት የሚጣሉበትን እናት ሁኔታ ከመመልከት ምን የሚያሳዝን የሚያሳፍርስ ነገር አለ ሲሉም ጠይቀዋል። ጌታቸው ያጋሩት የማህበራዊ ሚዲያው አንቂ ጽሁፍ ደግሞ አንድ መንግስት የ76 ዓመት አዛውንት እናት ድምጽ ከፈራ ተቀባይነቱን እንዳጣ ይቆጠራል፣ ህወሓት ለትግራይ ህዝብ ውርደት ነውም ብለዋል። አዛውንቷ ቃለ መጠይቁን ካደረጉ በኋላ ከመኖሪያ ቤታቸው በሳምንቱ ሰኞ ዕለት በህወሓት ጸጥታ ኃይሎች ተይዘው ወደ መቀለ መወሰዳቸውን የአካባቢው ምንጮች ይገልጻሉ። በመቀለ ደብረ ዳሞ ድልድይ አካባቢ በሚገኝ የፖሊስ ጣቢያ ውስጥ ሳይታሰሩ እንዳልቀረ መረጃውም አክሏል። አዛውንቷ በትግራይ ስላለው ሁኔታ በቃለ መጠይቃቸው የፍትህ መጓደል መኖሩን፣ ደካማ አስተዳደር እንዳለ እንዲሁም የክልሉ ፖለቲካ ሁኔታ ውድቀት ውስጥ መግባቱን ተችተው ተናግረዋል። አዛውንቷ በባለፈው ጦርነት በቀጥታ ተጠቂ ከሆኑት መካከል ስለመሆናቸው ሲነገር በሁለት ዓመቱ ደም አፋሳሽ ጦርነት አንድ ልጃቸውን በሞት ያጡ መሆናቸውን ጌታቸው ረዳ ያጋሩ የመረጃ ምንጮች ያስፍረዋል። አብዛኛው የትግራይ ማህበራዊ ሚዲያ ለታሰሩ እናት ፍትህ ሲጠይቅ፣ በአሜሪካ ካናዳና ሌሎችም ሀገራት ያሉ በህወሓት ደጋፊነታቸው የሚታወቁ ግለሰቦች ደግሞ አዛውንቷን ቃለ መጠይቅ ያደረገው ላንዳ ሪፖርት ሚዲያ መስራች የሆነው አቶ ሙልጌታ እንዲታሰር ጥሪ እያቀረቡ እንደሆነ ተስተውሏል። ላንዳ ሪፖርት በቀድሞ የአሜሪካ ድምጽ ጋዜጠኛ አቶ ሙልጌታ አጽባ የተቋቋመ ሲሆን በትራምፕ ውሳኔ የአሜሪካ ድምጽ መዘጋቱን ተከትሎ ጋዜጠኛው በኢትዮጵያና በትግራይ ጉዳዮች ዘገባዎችና ጥንቅሮችን በላንዳ ሪፖርት ሚዲያ እያቀረበም ይገኛል። ሚዲያው መቀመጫውን መቀለ ያደረገ መሆኑ ነው የተነገረው። ክቡራን አድማጮች ለሳቱ ያጠናቀርኩላችሁ መረጃ ይህን ይመስል ነበር። ከጥቂት ሰዓታት በኋላ በሌሎች መደመጥ ካለባቸው መረጃዎች ጋር እንደገና የመመለስ ይሆናል። እስከዚያው መልካም ቆይታ።